ይህ ቪዲዮ የማስጠንቀቂያ ቪዲዮ ነው። በተለይም ውጭ ሀገር ላላችሁ ወይም የማዳም ቅመሞች በጥንቃቄ ስሙት። ከዛ በፊት ግን እስኪ እነን ቪዲዮ አይተን እንመለስ። ጥንቃቄ አድርጉ እባካችሁ። በተለይ የማዳም ቅመሞች ነው ማርያምን ካሜራ የቱ ጋር እንዳለ ማለት ነው ከፍታችሁት ምናምን የቱ ጋር እንዳለ በስትሪት እንዳለ ራሱ ቪዲዮንም እንዳያችሁት የብዙዎቻችን ሚስጥር በድብቅ ካሜራ ምክንያት እየወጣ ይገኛል። እነዚህም ድብቅ ካሜራዎች በመታጠቢያ ቤት ውስጥ ወይም ደግሞ በመስሪያ ቤት ውስጥና ልብስ የሚቀይሩበት ቤት ውስጥ ይህንን ድብቅ ካሜራ በማስቀመጥ እየሰለሏቸው ነው። ታዲያ ይህን ድብቅ ካሜራ እንዴት ማወቅ እንችላለን ካላችሁ አሁን በማሳያችሁ አፕሊኬሽን የተደበቀውን ካሜራ ፈልጋችሁ ማግኘት ትችላላችሁ። አፑንም ለማውረድ ወደ ጉግል ፕሌይ ስቶራችሁ ሄዳችሁ እዚህ ጋር ሰርች ባሯን ነክታችሁ በምታዩት መልኩ ኤላይት ቲፕስ በማለት ሰርች ታደርጋላችሁ። ከዚያም የመጀመሪያ ላይ መጣላችሁን አፕሊኬሽን አንድ ጊዜ ከነካችሁ በኋላ ኢንስታል ካላደረጋችሁ ኢንስታል በማድረግ ኦፕን በማለት ወደ ውስጥ ትገባላችሁ። አፕሊኬሽኑን በዚህ መልኩ ከፍትላችኋል። እዚህ ጋር ሰርች ባሯን ነክታችሁ C2 በማለት ሰርች እናደርጋለን። ከዚያም የመጀመሪያ ላይ መጣላችሁ ምስል አንድ ጊዜ ከነካችሁ በኋላ ወደ ታች ጎተት በማድረግ ወይም ደግሞ ስክሮል አድርጋችሁ ጌት ኢት ናው የሚለውን በመንካት አፕሊኬሽኑን ታወርዳላችሁ። አፑንም ስትከፍቱት በዚህ መልኩ ያመጣላችኋል። እነዚህ አራት አማራጮች ካያችሁ በኋላ መጀመሪያ ላይ ያለውን ዲቴክት ኢንፈርድ ካሜራ የሚለውን አንድ ጊዜ ነክታችሁ ካሜራ አለ ብላችሁ የምታስቡ ቦታ ላይ በማዞር ማወቅ ትችላላችሁ። ቪዲዮን ከተጠቀማችሁ ላይክ እና ፎሎ እንዲሁም ደግሞ ውጭ ሀገር ላሏችሁ እህቶቻችሁ ሼር በማድረግ የበኩላችሁን ተወጡ።